ዘመድ ምናምን አይነት የሚጥልባት አይነት ልጅ ጎበዝ ናት፣ ቀልጣፋ ናት። ትምህርቴም ላይ ነገሮችን አንደርስታንድ የማድረግ ነገር ነበረኝ። ጎበዝ የምትባል ተማሪ ባልሆንም ብቻ አክቲቭ ነበርኩ ትምህርት ቤት ውስጥ። ልጅ ሆኜ ያደግኩበት ግቢ እናቴ እንደሄደች ወደ ድሬዳዋ የተከራየችበት ግቢ ማስታወሰው የልጅነት ጊዜ ትልቅ ግቢ ነው እና 8-9 ልጆች አሏቸው ሰዎቹ እና ከኔ ከፍ ከፍ የሚሉም አሉ፣ የኔ ኩዮችም አሉ እና እኔና እናቴ ደግሞ እዛው እነሱ ግቢ አንድ ክፍል ቤት ተከራይተን ነው የምንኖረው ማለት ነው። በጣም ይወዱኛል። ልጆቻቸው እንደ ልጅ ነው ያሳደጉኝ። ትምህርት ቤት ሲሄድ ትምህርት ቤት እያደረሱኝ ምናምን እና እኔ በጣም እቀና ነበር። ግን ማለት በቃ ከእነሱ ቤት መውጣት አልፈልግም። ቤት ስገባ ይጨንቀኛል። ምክንያቱም የኛ ቤት ጠባብ ናት። እኔና እናቴ ብቻ ነን። እናቴ ደግሞ ኃይለኛ ናት። አሁን በጣም ፍሬንድ ሆነናል። ድሮ ግን ላይክ በጣም ኃይለኛ ናት እናቴ። ስለ በቃ በየቀኑ የኔ ድምፅ የተለመደ ነው፣ እገረፋለሁ። እኔም አስቸጋሪ ነኝ እና ሁሌ ነው የምገረፈው። ይዤዋለሁ፣ እኔም አጠፋለሁ። እሷም ኮንትሮል አታደርገውም። እዛ ላይ ሴት ልጅ ነኝ፣ ካልገራኋት የሚልም ማን እንትን አለ እዛ ላይ በብዙ መልኩ እና ካደግኩ በኋላ አሁን አንደርስታንድ ያደረግኩት ነገር ብዙ ነገሮች ልጅነቴ ላይ ነው ያልኩክ በምክንያት ነው እና ብዙ ነገሮች እንዴት ነው ትምህርት ቤት ላይ ሲሄድ እየከበዱኝ የመጡ ብዙ ነገሮች አሉና መማር የነበረው ውድ ትምህርት ቤት ነው። ድሬዳዋ ውስጥ አለ የተባለ ትምህርት ቤት መጀመሪያ ኬጂ ምናምን የሚባል ቦታ መጀመሪያ ቅድስት ትሬዛ የሚባል ትምህርት ቤት ነበር የገባሁት። ከዛ ቤተል እኔ ደግሞ እናቴ በጣም ዝቅተኛ የሚባል የኑሮ ደረጃ ላይ ያለች እናት ናት። ግን ጥሩ ትምህርት ቤት ታስተምረኝ ነበር። ኤሌመንተሪ ላይ የሆነ ሰዓት ላይ መንግስት ገብቼ ነበር። ከዛ በፊት ግን መማርበት የነበረው ትምህርት ቤት ትልቁ ነገር እዛ ጋር ነበር እና በተቻላት አቅም የሚያስፈልገኝን ነገር የምታደርግልኝ እናት ነች ያለችኝ። አተሴም ታይም ደግሞ ምን አይነት ቤተሰብ አለ መሰለክ? እኛ ቤተሰብ ውስጥ የእናቴ አብሮ አደጎች አብረዋት የኖሩ በጣም ሀብታም ሰዎች ድሬዳዋ ውስጥ በሰዓቱ የሚታወቁ ሀብታም ሰዎች አሉ። የእናቴ አንድ ሀገር ከአንድ ክፍለ ከተማ ይባሉ ከአንድ ሀገር የመጡ ሰዎች አሉ እና የእነሱ ልጅ ደግሞ የኔ ኩያ ናት። የ3-4 ወር ምናምን ልዩነት ነው ያለን እና አንድ ሴት ልጃቸው ናት እሷም፣ እኔም አንድ ሴት ልጅ ነኝ። ለእሷ ግን የማይደረግላት ነገር የለም። እኔ የእናቴ ጋር ብቻ ነው የምኖረው። ታደርግልኛለች ግን አሉ በጣም የምፈልጋቸው ነገሮች። የሚገርምህ እነዚህን ሁላ ነገሮች አሁን ነው በጣም የተገለጡልኝ የመጡት እና እነሱ ነገሮች ምን አይምሮት እየፈጠሩ እንደምታውቃለህ የልጅነት ሆኖ ቅናት እየፈጠረብኝ ነበር ውስጤ እና ራሴን መቀበል እየከበደ የመጣ እናደድ ነበር። በቃ እንዴት ነው ልክ አይደለም። ራሴን ግን በቃ ብዙ ነገሮች እየደበሩ መጡ። ሰው ቤቴን እየጠላሁት መጣሁ። ከእናቴ ጋር ኮሚኒኬሽናችን አሪፍ አልሆነ። እሷም ኃይለኛ ናት፣ እኔም አስቸጋሪ ነኝ እና በቃ በጣም ነበር የምቀናው። ትዝ ይለኛል በእሷ ላይፍ ላይክ እህቴ ናት፣ ባይዘው የአብሮ አደጌ ናት፣ ጓደኛ በጣም የቅርብ የምንላቸው ሰዎች ናቸው። ስቲል አሁንም በጣም ቤተሰብ ነን እና እቀና እንደነበር ያወቅኩት አሁን ነው። በደንብ ግልጽ አልነበረም ለእኔ በሰዓቱ እና አሁን ላይ ነው ወይኔ ጌታ ሆይ ያልኩኝ። በቃ ነገሩን አንደርስታንድ ሳደርገው እና እንዲህ ነው ራሴን ኤክስፕሬስ እንዳላደርግ አድርጎኛል። ትምህርት ቤት ሲሄድ እኛ ቤት አንድ ሰው መጥቶ አያውቅም። እኔ ከድሬዳዋ እስከምወጣ ድረስ ቤታችንን ማንም አያውቁም። አልፈልግም ቤታችንን ገብተው እንዲያዩት። ምን ቤት ውስጥ እንዳለቃ ምን እንዳለምና ማንም እንዲያይ አልፈልግም። ቢካዝ እኔ ማሳየት የምፈልገው ነገር እኛ ቤት ስለሌለ ማንም እንዲገባ አልፈልግም። ማንንም ቤት ያላመጣም ማለት ዲቦራ ማለት በጣም ተጫዋች፣ እሷ ያለችበት ሳቅ ያለ ምናምን ሁሉም ላይ የሚላት ምናምን አይነት ልጅ ነኝ። ግን ማንም ስለኔ አያውቅም። ማንም አንደርስታንድ የማያደርገው ደግሞ ነገር አለ ውስጥ ላይ እና ቤት ውስጥ በብዙ ስትራግል ነው እናት ያሳደገችኝ በብዙ ቸርች ውስጥ
የሚቸገረው እንዳለ ሆኖ ያው እግዚአብሔር ቤት እንዳደገ ልጅ ሳንዴ ስኩልም አገልግሎትም ሁሉንም እያልኩኝ ነው የኖርኩትኝ። ሀይ ስኩል ሊገባ አካባቢ እንዴት ነው ነገሮች እንዴት እየተቀየሩ መጡ ማለት በማላውቀው መልኩ ከእግዚአብሔር ቤትም ወደ መራቁ ከቸርችም ወጣ አልኩኝ። እሄዳለሁ ቸርች መሄድ አይቀርም ሸውዳት አለው እናቴ አንዳንዴ ካልሄድኩ አይቻልም እና እሑድ ቀን ጠዋት አበረት ወጣና ልክ እሷ ስትገባ ሁሌ እናቴ መቀመጫ ቦታ አላት የታወቀ ኤምኬሲ እና ከመጀመሪያ ወንበር ቀጥሎ ዳር ላይ ነው የምትቀመጠው ይታወቃል የሷ ቦታ የታወቀ ቦታ ያላት ቸርች ውስጥ እና ልክ ቦታዋ ላይ ዳቆጭ ስትል አውቃለሁ። ተመልሼ ወጥቼ እዛው ሰፈር ጓደኞች አሉኝ ከእነሱ ጋር ነው የማሳልፈው። ልክ ፕሮግራም ላይ ያልቅ መጨረሻ ላይ እሄዳለሁ። ማን እንደሰበከ ማስታወቂያ ምናምን የተነገረውን ሸመድድና ብሬት ወደ ቤት እሄዳለሁ እና እንትና እንደዚህ ተባለ ማስታወቂያ እንደዚህ ተነገረ እንትና እንደዚህ ብሎ ሰበከ እላታለሁ። ከዛ ውጭ ሰንዴ ስኩል ነበርኩ አለቅ እንደዚህ ያልኳት ከቸርች እየወጣሁ ሄድኩና አለማዊ ጓደኞች እየኖሩ ይመጡ ማለት ነው። ከዛ ከኳይርም መቅረት ጀመርኩ። 2 3 4 ስትቀር መድረክ ላይ አትቆምም ትባላለህ። ውስጥ አሰራር አለው። በቃ ብዙ ነገሮች ህግ በዛብኝ እና አይምሮዬ አውት ኦፍ ኖዌር ምን አይነት ፍሪደም እንደፈለገ አላውቅም ወጣ አመለጠኝ። እኔም ሊይዘው አልቻልኩም እና አመለጠኝ በቃ ከአንቺ ቁጥጥር ውጭ ሆነ ነገር። ከዛ ጊዜ ጀምሮ አሁን የነቃሁት ከረጅም ጊዜ በኋላ አታውቂውም የት በምን አይነት እየተፈጠረ እንዳለ እስከማላቅ ድረስ አላውቅም። ዋው በቃ ወጣሁ ከቸርች። ከዛ ትምህርት ቤት ሀይ ስኩል ስጨርስ እናቴ ስኳር አለባት የረጅም ዓመት ስኳር ያማታል እና በጣም እየደከማት መጣ። ከዛ ከድሬዳዋ መውጣት አለብን ቤተሰቦቿ ጉዳር የሚባል ከተማ ነው የሚኖሩት ብያለሁ እና የሆነ እንዴት ነው ምትሙትም አይነት ነገር የመሰላት ነበር እና ከዚህ መውጣት አለብኝ በቃ የሆነ ነገር የሚፈጠርም ከሆነ ቤተሰቦች ጋር መሆን አለበት አንቺን ብቻ እዚህ ይዤ ቁጭ ብዬ ምንም መፈጠር የለበትም ወስኛለሁ ልሄድ አለችኝ። አንድ ቀን እንደዚህ አልጋ ላይ ተኝተን አውት ኦፍ ኖዌር ነው እንደዚህ ያለች ወደ ጉዳር ልንገባ ነው አለችኝ ቤተሰቦቿ ጋር ማለት ነው። እንዴ ምን ማለት ነው በቃ ማትሪክ ተፈትኜ ምናምን ማለት ነው። ከዛ ጓደኞቼን በስነስርዓት ሳልሰናበት ወደ ጉዳር ገባን። ቤተሰቦቿ ቤት ገባች። በቃ ጭራሽ ላይፌ እንዴት ነው ወዳልጠበቅኩት መንገድ በስነስርዓት መሄድ ጀመረ ማለት ነው። እዛ ሲሄድ እኔ ካደግኩበት ኤንቫይሮንመንት ጋር ምንም የማይገናኝ ባህሉ ወጉ ምንም የማይገናኝ ቦታ ነው። ድሬዳዋ እና አምቦ የተለያዩ ከተሞች ናቸው። ጉዳር ማለት የለ አምቦ ምናምን የምለው ላይክ ስለሚሄድ ነው። 12 ኪሎ ሜትር ርቀት ላይ ነው የምትገኘው። ጉዳር ትንሽዬ ከተማ ናት እና የሰው አይን እኔ ላይ ነው። ቢካዝ እኔ ድሬዳዋ ላይ ያደግኩት እብደቱም አለ ያለባበስም ትንሽ ወጣይ ማለት እንትን አለ በጭራሽ ኮንትሮል ማድረግ አልቻልኩም። በቃ የሰውን እንትንና እኔ በተናድጃለሁ። እዛ መግባቴ በጣም ብዙ ነገሮች አሉና ኮሌጅ መማር ነበረብኝ በሰዓቱ። እናቴ መክፈል አትችልም፣ አክስቴ ናት የምትከፍልልኝ የኮሌጅ ማለት ነው። ውጤት ስላልመጣልኝ ስለዚህ ተከፍሎልኝ ነው የምማረው። እሱና አክስቴ ናት የምትከፍለው። እናቴ ወር ሲደርስ እየደወለች እያስታወሰቻት አክስቴ እየላከችልኝ ነው የምማረው። እዛም አለቀው ከተማ ውስጥ ጭራሽ እናቴ ከሆነ ሰው የሆነ ነገር ጠይቃ እያደረገችልኝ ነው የምማረው እና ላይክ እያስጠላኝ መጣ ሁሉ ነገር። በቃ ወደ ሌላ ማንነት ውስጥም እየገባው መጣውና ቸርች የሚባል ነገር ረሳው። በቃ የለም ወይም በቃ አለማዊ ሴት በቃ የለም። ብዙም ብዬ ነው የምኖረው። በቤት ከሆንኩኝ ግዴታ ይህኑ መጸለይ የጸለየች ከሆነ እጸልያለሁ። ስፈልግ እንበረከክና ዝም ብዬ እጸጥላለሁ። ተንበረከኮ ከዛ መጨረሻ ላይ አጠቃላይ እንጸልይ ሲባል አሜን እላለሁ፣ እነሳለሁ። ጠፋብኝ ሁሉ ነገር። ከዛ መሀል ላይ የተማርኩኝ
ስለ አረብ ሀገር ሰማሁ። እሺ አረብ ሀገር የሚባል ነገር እኔ ከሬዲዮ አስቀምጦ አላውቅም። ምንም በቃ የማውቀው እንዴት አይነት ስቶሪ መሰለኝ ከፎቅ ላይ ወረወሯት ምናምን የሆነ አስደንጋጭ ምናምን ስቶሪ ነው እንጂ እኔ እሄዳለሁ ብዬ አንድ ቀን አስቤ አላውቅም። እኔ የምማርበት ኮሌጅ ፊት ለፊት አንድ ሴት አለች ቡና የምታፈላ ምናምን እና ሁሌ ኢንፍሉዌንስ ታደርገኛለች። አንቺ እኮ ብትሄጂ እዛ በጣም ቀልጣፋ ነሽ እና በቃ ታሪክሽን ነው የምትቀይሪው፣ በጣም ነው ገንዘብ የምትሰሪው ምናምን ትለኛለች። ሲጀመር አስጠልቶኛል እዚህ ከተማ መኖር። ትምህርት 2 ዓመት ብትሰሪ ምናምን ስለምትለኝ ከ2 ዓመት በኋላ በእጅ ይማራል። ገና እናቴ ከሰው ጠይቃ ከፍላ እያስተማረችኝ እዛ ላይ እየደከመች ነው እናቴ እና ሰው መወሰን ነበረብኝ። ለእናቴ ሳልነግራት ፓስፖርት አወጣሁኝ። ከዛ ፓስፖርቴን አውጥቼ የሆነ በ15 ቀን በሳምንት ምናምን ተመልሼ ሄጄ ነበር ፓስፖርቴን የወሰድኩት። አይ ቲንክ ትዝ ይለኛል። እና ተመዝግቤ አይነት ነገር ልክ የወሰድኩ ሰዓት ነው በዛው ቪዛ ወደሚያስመቱልኝ ሰዎች የምሰጥበትን ኮንታክት ሰጥታኝ ነበር እና ቀጥታ ሰጥቼ ነው ያለፍኩት ወደዚህ ወደ አምቦ የተመለስኩት ማለት ነው። እዛው አዲስ አበባ ፓስፖርቴን ወስጄ ከእንትን ሰጥቼ ነው የተመለስኩት። 15 ቀን ቪዛ መጣለች ተብሎ ተደወለልኝ። አውት ኦፍ ኖዌር ማለት ነው። 18 ዓመቴ ነው። ደነገጥኩ ማለት እውነትም እየመሰለኝ አልነበረም እና እናቴም በጣም እንድማር የምትፈልገው እና ለዚህም ነው ያንን ውሳኔ ወስና ከቤተሰብ ብር ተቀብላ የትራንስፖርቴ እዛ ላይ ትንሽ የሆነ በተቻላት አቅም የሆነ ጥሩ ምግብ ልትሰራልኝ ትሞክራለች እናቴ ምናምን። ትንሽ አስቸጋሪ ነኝ፣ ያው አስቸጋሪ ነኝ እና ትንሽ እናቴ አይኗን ጥላብኝ ነው ያሳደገችኝ። እና የተለየ ነገር ሳይሆን እንደ ማንኛውም ልጅ ብቻ በተቻላት አቅም ትንከባከበኝ ትሞክራለች እና እዛ እቴ ጋር ከገባን በኋላ ደግሞ ትልቅ ቤት ነው፣ ትልቅ ድስት ነው የሚሰራው ለእኔ ለብቻዬ እንደምንም ታውቃለች ስለማስቸግር እንደምንም ለእኔ ለብቻዬ የሆነ ነገር ሰርታ ምናምን ትምህርት ቤት የምትልከኝ እና ከነገርኩ ከጉደር አምቦ እየሄድኩ ነው የምማረው። 12 ኪሎ ሜትር ርቀት አለ አልኩ። ጠዋት ሄጄ ከሰዓት ክላስ ካለኝ ምሳ ይዤ ነው የምሄደው። የትራንስፖርት ይሰጠኛል። እኔ እውነታ ላይ ታውቁት ምሳዬን ይዤ እወጣለሁ። የትራንስፖርቴን ይዤ እዛው ጉደር ጓደኞች ሆነ በስነ ስርዓቱ ላይ ይመጥኗታል ብለህ ከማታስብበት ቦታ ጀስት ብቻ ለእኔ ነፃነት የሚሰማኝን አይነት ፍሬንዶች ፈጥሬ ይዛ መዋል ጀመርኩ። መሄድ ወደ አምቦ መሄድ ተውኩኝ። ክላስ መሄድ ልክ ፓስፖርቴን ከሰጠሁ ምናምን በኋላ በቃ ላይፍ ስታይሌ ተቀየረ ማለት ነው። በ15 ቀን እንደነገርኩ ቪዛው መጣልኝ። ሊባኖስ የምትባል ሀገር ሄድኩኝ ማለት ነው። ያ ዲቦራ ማለት እንግዲህ በቤት ውስጥ ስራ ሰርቼ አላውቅም። ምንም ነገር አልሰራም። ላይክ ምንም ስራውንም ምኑንም በቅጡ አላውቀውም። ሄድኩኝ። ሲሄድ የተቀበሉኝ ሰዎች ባልና ሚስት ናቸው፣ ሙስሊም ናቸው። 2 ልጆች አሏቸው፣ ወጣቶች ሴቶች ልጆች አሏቸው። ተቀበሉኝ። የቤታቸው ሄድኩ። ገባው። ከኤርፖርት እነሱ ናቸው የሚቀበሉ ማለት ስፖንሰር ሆነው ወደዛ የወሰዱኝ እነሱ ናቸው ነገር ነው እና እነሱ ቤት ልሰራ ነው የሚሄደው። ተቀጥሬ እነሱ ቤት ሰራተኛ ሆኜ ነው የሄድኩት። እዛ ስሄድ ይህን ቤት አያውቁም ማለት ነው። መጨረሻ ላይ ነግሬያት እናቴን አውቃ ነው የሄድኩትኝ። ባይዘው ያ መጨረሻ ላይ አልቅሳ ሸኘችኝ። ቢካዝ እንድማር ነው የምትፈልገው። በጣም በትምህርት ነው የምጠበቀው እና በጭራሽ በዚህ ይህንን አስበው አታውቅም እና ሳመንኳት። በቃ 2 ዓመት ሰርቼ እመጣለሁ፣ መደረግ ያለበትን ነገር አድርጌ ከዛ እንደመጣሁ እማራለሁ በቃ ብያት አሳምኛት ነው የሄድኩትኝ። ቪዛ ከመጣልኝ በኋላ ነግሬያታለሁ። ቢኮዝ የሆኑ ነገሮች አድርጋልኝ ምናምን ሄድኩትኝ እና ከዛ ገባው በቤት እዛ ልክ እንደገባው ሴትዮዋ የሰራተኛ ልብስ አለ ዩኒፎርም ሻወር ጊዜ ምናምን አለችኝ እና ሻወር ገባው። ከዛ እንደዚህ አልካለኝ ትንሽ ክፍልና እዛው ሽንት ቤት አለው። ልብስ ሳመጣ ይሄን ነው የምትለብሺው አለችኝ። ስራ ስሰራ ነገር ነው የመሰለኝ ለብሶና ለካ በቃ እሱ ነው ልብሴ። የሆነ ዩኒፎርም አለ ሜዶች የሚለብሱት ዩኒፎርም አለ አንድ አይነት ማለት ነው።